የሰው ልጅ እርጅናን የሚያቆምበት ሚስጥር ተገለጠ። አንዳንዶቹ ጠዋት መስታየት ስር ሲቆሙ አንድ ነገር ቅር ይላቸዋል። ምናልባትም አይናቸው ስር የጀመረች ትንሽ መሸብሸብ ወይም ደግሞ በድንገት ብቅ ያለች አንዲት ነጭ ጸጉር። ያቺ ነጭ ጸጉር ተራ ነገር አይደለችም። እሷ የሞት መልእክተኛ ናት። ተፈጥሮ ጊዜ እያለቀ ነው እያለች የምትደውለው ደወል። ለሺ ዓመታትም የሰው ልጅ ይህንን ድምፅ እንደ ጣፈንታ ተቀብሎት ኖረዋል። አባቶቻችን አርጅተዋል፣ ሞተዋል። እኛም ያው ጣፈንታ ይደርሰናል ብለን እናምናለን። ነገር ግን ቆም ብላችሁ አስቡት። እርጅና ግዴታ ባይሆንስ? ሽበትና መሸብሸብ ልክ እንደ ጉንፋን የሚታከሙ በሽታዎች ቢሆኑስ? ዛሬ በዚህ ጥንቅር የምንነግራቸው ሳይንሳዊ ልቦለድ አይደለም። አሁን በምናወራበት ሰዓት በዓለም ዙሪያ በሚገኙ ሚስጥራዊ ላቦራቶሪዎች ውስጥ ሳይንቲስቶች የሰው ልጅ ዕድሜ ወደ 200ና 300 ዓመታት ለማራዘም የመጨረሻውን ፎርሙላ እያዘጋጁ ነው። የሚገርመው ግን ይህ የእርጅና መቆጣጠሪያ ቁልፍ የተገኘው በሰው ልጅ ደም ውስጥ ሳይሆን በውቅያኖስ ውስጥ በምትኖር አንድ ስሟ ባልገነነ ትንሽዬ ፍጥረት ውስጥ ነው። እሷ የሞትን ሕግ ጥሳለች። እሷ አታረጅም፣ እሷ አትሞትም። ይቺ ፍጥረት ለሰው ልጅ የዘላለም ወጣትነት መድኃኒት ልትሆን ትችላለች። ሳይንሱ የት ደረሰ? በዚህ ጥንቅር ይህን ጉዳይ እንመለከተዋለን። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። የሰው ልጅ እርጅናን ለመዋጋት የጀመረው ትግል ዛሬ አልጀመረም። የሰው ልጅ ታሪክ የእርጅና መከላከያ ፍለጋ ታሪክ ነው። የጥንት ግብፃውያን ከዚህ መካከል ተጠቃሽ ናቸው። ጥንታውያን ነገስታት ወጣትነታቸውን ለመጠበቅ በወርቅና በወተት ይታጠቡ ነበር። በመካከለኛው ዘመን ላይ ደግሞ የህይወት ውሃ የተባለውን ሚስጥራዊ ፈሳሽ ለመስራት በሺዎች የሚቆጠሩ ሳይንቲስቶች እድሜያቸውን አጥተዋል። የዲኤንኤ አብዮትም እንዲሁ ሳይንቲስቶች እርጅናን ለመፈታተን ጥረት አድርገውበታል። ሳይንስ አሜሪካን እንደገለጸው እውነተኛው ለውጥ የመጣው በ1950ዎቹ ዲኤንኤ ሲገኝ ነው። እርጅና የሚመጣው በውጫዊ ምክንያት ሳይሆን በሴሎቻችን ውስጥ ባለው የሰዓት ቆጣሪ ምክንያት መሆኑ ታውቋል። እያንዳንዷ ሴል በምትከፈልበት ጊዜ በዲኤንኤ ጫፍ ላይ ያሉት መከላከያዎች ወይም ቴሎሜሮች እያጠሩ ይሄዳሉ። እነዚህ ቴሎሜሮች ሲያልቁ ሴሏ ትሞታለች። ሳይንቲስቶች እነዚህን ቴሎሜሮች መልሶ ማሳደግ ከቻለን እርጅና ይቆማል የሚል ድምዳሜ ላይ ደርሰዋል። አሁን ላይ ሳይንቲስቶች ከውቅያኖስ ስር የእርጅናን መድኃኒት አግኝተናል እያሉ ነው። ለዛውም አንድ ስሟ ካልገነነው ትንሽ ፍጥረት። ይቺ ፍጥረት ትሪቶፒስስ ዶርኒ ጄሌፊሽ ትባላለች። መጠኗ ከአንድ ሰው ጥፍር ያነሰ ቢሆንም የያዘችው ሚስጥር ግን ዓለምን የሚቀይር ነው፣ እርጅናን የሚያጠፋ። ናሽናል ጂኦግራፊ እንደዘገበው ይቺ ፍጥረት ብቸኛዋ በባዮሎጂካል ደረጃ ራሷን የምታድስ ናት። እንዴት ሊሆን ቻለ? ማንኛውም ፍጥረት ያረጃል፣ ይሞታል። ይቺ ፍጥረት ግን ስታረጅ ወይም አደጋ ሲገጥማት ራሷን መልሳ በማደስ ተአምር ትሰራለች። ሰውነቷን ወደ መጀመሪያው ጽንስ ደረጃ ትመልሳለች። ልክ እንደ አሮጌ መኪና ተፈታቶ አዲስ ዕቃ እንደሚገጠምለት ራሷን በአዲስ ሴሎች ታድሳለች። እኛ ወደፊት ብቻ ስንጓዝ፣ እሷ ግን በጊዜ ዑደት ውስጥ ወደ ኋላ ትጓዛለች። ይህ ሂደት በንድፈ ሐሳብ ደረጃ ለዘላለም ሊቀጥል ይችላል። አሁን ትልቁ ጥያቄ ይህንን ችሎታ ወደ ሰው ልጅ ማምጣት ይቻላል የሚለው ነው። ቢቢሲ እንደዘገበው ሳይንቲስቶች የጄሊፊሿን ጂንን ቤተ ሙከራ ውስጥ ባሉ አይጦች ላይ በመሞከር ላይ ናቸው። ሳይንስ ዴይሊ እንዳስነበበው ትሪቶፒስስ ዶርኒ በሰውነቷ ውስጥ የተጎዳ ዲኤንኤን የመጠገን ልዩ ችሎታ ያላቸው ተጨማሪ ጂኖች አሏት። እኛ ሰዎች ስናረጅ ዲኤንኤያችን እየተቆራረጠ ይሄዳል። ይህ ለካንሰር፣ ለልብ ህመምና ለመርሳት በሽታ ይዳርገናል። የዚች ጄሊፊሿ ጂን ግን አውቶ ሪፔር ወይም ደግሞ ራሱን በራሱ የመጠገን ብቃት አለው። ይህንን ጂን በመጠቀም የሰው ልጅን የእርጅና ዑደት ለመቀየር የሚደረገው ምርምር አሁን በጥሩ ደረጃ ላይ እንደሚገኝ መረጃዎች ያመለክታሉ።
ዛሬ ዓለም ላይ እርጅናን ለማቆም የሚደረገው ምርምር በቢሊዮን የሚቆጠር ዶላር እየፈሰሰበት ይገኛል። ብሉምበርግ እንደዘገበው እንደ ጄፍ ቢዞስ ያሉ ቢሊዮነሮች አልቶስ ላብስ የተባለ ኩባንያን አቋቁመው ሴሎችን ወደ ወጣትነት የመመለስ ስራ እያሰሩ ይገኛሉ። በሰውነታችን ውስጥ ያረጁና የማይሞቱ ነገር ግን ሌላውን ሴል የሚያበላሹ ዞምቢ ሴሎች አሉ። እነዚህን መድኃኒቶች በመጠቀም አይጦች ላይ በተደረገ ሙከራ አይጦች ረጅም እድሜ እንዲኖሩና ጸጉራቸው እንኳን ሳይሸብት እንዲቆይ መደረጉን ታይም መጽሔት ዘግቧል። ይህ ቴክኖሎጂ የሴሎችን እድሜ ወደ ዜሮ የመመለስ ስራ ነው። ሳይንቲስቶች በቅርቡ በአይጦች አይን ላይ ይህንን ሙከራ አድርገው ያረጁ አይጦች አይናቸው በድጋሚ ማየት እንዲችል አድርገዋል። ዘጋርዲያን እንዳስነበበው እርጅናን ማሸነፍ ጥቅሙ ብቻ ሳይሆን ስጋቱም ከፍተኛ ነው። ሰዎች የማይሞቱ ከሆነ ምድር ልትሸከመን ትችላለች? ምግብና ሕዋስ ይበቃናል ወይ የሚለው ጥያቄ የዘርፉ ስጋት ነው። ይህ መድኃኒት ለሀብታሞች ብቻ ነው የሚሆነው ወይስ ለሁሉም ይሆናል የሚለውም ሌላኛው ስጋት ነው። ሞት ከሌለ የህይወት ጣዕሙ አይጠፋም ወይ? ሰዎች ስራ ለመስራትና ለመለወጥ ያላቸው መነሳሳትስ ምን ይሆናል የሚለውም ሌላው የሳይንሱ ስጋት ነው። ፈላስፋዎች እንደሚሉት የሰው ልጅ ለዘላለም ለመኖር ሲፈልግ ቆይቷል። ነገር ግን ያ ህልሙ እውን ሲሆን የሚመጣውን ኃላፊነት መሸከም ይችላሉ የሚለው የሳይንቲስቶች የጥያቄና የምርምር ተጨማሪ ሀሳብም ሆኗል። ትሪቶፒስስ ዱርኒ የተባለችው ጄሊፊሽ ተፈጥሮ የሰጠችን ትልቅ ፍንጭ ናትም እየተባለ ነው። ሞትና እርጅና የማይቀየሩ ህጎች እንዳልሆኑ ለዓለም አሳይታለች። ሳይንሱ በዚህ ፍጥነት ከቀጠለ ምናልባት በቅርብ 10 ዓመታት ውስጥ እርጅናን እንደ ጉንፋን የምንታከምበት ጊዜ ይመጣል እየተባለ ነው። የሰው ልጅ ሁልጊዜም የማይቻለውን ሲያደርግ ኖሯል። የሰው ልጅ በሮ ጨረቃ ላይ ወጥቷል። አሁንም እርጅናን ሊያሸንፍ በተለያዩ ቤተ ሙከራዎች ምርምሮችን እያደረገ ነው። እናንተስ ምን ታስባላችሁ? 200 ዓመት መኖር ብትችሉ ምን ታደርጉ ነበር? ተፈጥሮን መቃወም ትክክል ነው ወይስ በጸጋ ተቀብሎ ማርጀት ይሻላል? አበቃን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ።